يلا إيش حاجة أي ولا تيجي ተጠግተህ አይዞ አስጌ ምንም ሁለት ሊጎር የሚከለክሉንም ሂድ አስኩ አይዞ 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 አስጌ አይዞ 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 ወንድሜ አታልቅስ አይዞ እነሱ እኛ ዋንጫ እንድንበላ አልፈለጉም አይዞ አይዞ እዚህ ነብይ ይዘን ቆምና ያው አይዞ አይዞ መልእክት ለዩናይትዳውያን ዛሬ ሁሉም ወያላ ላይ ትጎርርና ታቅራራ ዘንድ ይሆናል። ማንንም እንዳሰሙ ዛሬ ወያላ ላይ የምንንቀባረርበት ቀን ነው። ያንን የመሰለ ዲፌንሲቭሊ ጠንካራ የሆነ ቡድን ላይ 3 አግብተን በሜዳቸው አስጨንቀናቸዋል። ስለዚህ እንደ ዩናይትድ ደጋፊ ልትንቀባረር ልታቅራራ መብትህ ነው። ጓደኛ፣ ዘመድ፣ የሥራ ባልደረባ፣ ቤተሰብ የሚባል ነገር የለም። ታቅራራለህ። ሞንደል ትላለህ ከተማው ላይ። ዛሬ ከተማው ያንተ ነው። ሀገርኛ ደርቢን ያሸነፍከው አንተ የዩናይትድ ደጋፊ ነህ። ማንንም እንዳታዳምጥ። መልካም ቀን። በዚህ ሰዓት የአርሰናል ደጋፊ ሆነ ካልተናደድክ የህይወት ሚስጥር ገብቶሃል። ስሜትን መቆጣጠር ችለሃል። አንተ እድለኛ እንዴ! አንተ አፈታንም እንዴ! እንዴት ነው የምትደብረው? በእናትህ በጀማል ሙት እንዴ! በቃ እሺ ልክ ነህ። በቃ አዎ ልክ ነህ። አንተ በጣም የዓለም ሚስጥር ገብቶሃል። ሃይማኖቱም ገብቶሃል። ቴክኖሎጂውም ገብቶሃል። ፍልስፍናውም ፍታን። በቃ እኛ በፈለግነው የመደሰት በፈለግነው የመበሳጨት በፈለግነው የማዘን በፈለግነው መሆን መብት አለን። ምንድነው አንተ የስሜት ፖሊስ ካልሆንኩ የምትለው? በየጊዜው እየመጣ ሰው ደስ ባለ ቁጥር ሰው በከፋ ቁጥር ሰው ምናምን ባለ ቁጥር ምን አገባህ በምንዝናናው ነገር? አንተ እኛ ስሜት በሚሰጠን ነገር ምን አገባህ? ምንድነህ አንተ? ምን አርጉ ነው የምትለን? አንተ ከእለት እለት አይገባህም እንዴ? 4 ዓመት ሙሉ ተሳሳታለህ። ዓለም ዋንጫ ዞሮ መጣ አንተ ሳይገባ እንዴት 4 ዓመት ሙሉ አንተ ሐሳብ አትቀይርም እንዴ? በቃ ልክ አይደለህም። ይሄ ነገር ልክ አይደለም። ተሳስተሃል። ተው በቃ ስለ ኳስ የምታወራው ነገር ልክ አይደለም። ሰው የፈለገውን ክለብ አይቶ የማዘን የመደሰት መብት አለው። በፈለገው ነገር ደስ ይለዋል። በፈለገው ሰው ፊልም አይቶ ይደሰታል። ሰው ሙዚቃ ሰምቶ ይደሰታል። ሰው መጽሐፍ አንብቦ ይደሰታል። አንተን አይቶ ሚዝናና ሰው አለ እንዴ? አንተ የምታነቃቀው ሰው አለ እንዴ? ምን አርጉ ነው የምትልን? ለምን አፈታንም? አንተ በየጊዜው እየመጣ ምንድነው የምትነዘንዘን? ታረም በቃ 4 ዓመት ሙሉ ተሳስተሃል። አሁን ከዚህኛው ሌላ ዓለም ዋንጫ ይመጣብሃል እንዲሁ እያልክ። ዩናይትድ ፋሚሊ ትርፌ በሜዳችን መታ ካሸነፈችን ጆሮ ይንቆረጣለሁ ነበር ያለው ይሄ ልጅ። እስቲ ስሙት ይሄን ቪዲዮ። ትርፌ መታ በእኛ ቤት ካሸነፈችን ማለት ነው እመንን ጆሮ ይንቆርጣለሁ። ይሄን ጆሮ ማለት ነው እዚህ ጋር ይየን የምቆርጠው እኔ ጆሮ ይንቆረጣለሁ ምናምን አይደለም። ለነገሩ ጭንቅላት ለሌለው ሰው ጆሮ ትርፍ ነገር ነው፣ ጌጥ ነው። በቃ ሎቲ ምናምን ከማንጠልጠል ውጭ ምንም አይሰራለትም። ግን እግር ኳስ ላይ እንደዛ አይባልም። ለማስተማር ነው፣ ለመፎገር አይደለም። ለጠቅላላ እውቀት ነው፣ ወደፊት እንዳይሳሳት ሌሎች ትውልድን ለማዳን ነው አሁን የመጣሁት ይሄን ቪዲዮ ልሰራ። ምክንያቱም የተጫወተው ወልቭስ ጋር ወይም ሊድስ ጋር አይደለም። ቢሆንም ፉትቦል ነው፣ እንደዛ አይባልም። ለምን ፍሬህን አቆርጠውም አይመለከተኝም። ከዚህ በኋላ ግን እንድቆርጥ አልመክርህም። አሁንም ቢሆን ግን ጭንቅላት ይቀድማል። በእርግጥ ጭንቅላት የሌለው ሰው ጆሮ ምንም አይሰራለትም። ግን አይባልም። ለነገሩ ቢኖርህ ያንን አትልም። እኔ አሁን እየሰደብኩ አይደለም። ግን እንዴት ነው አሁን ትቆርጣለህ እንዴ ነው? ዩናይትድ አሸንፏል። ሰዎች እንደዚህ እያወራሁኝ ኩኛ እንደዚህ ያለው ነገር ነው የሚመጣብኝ እና የዶር ጉቦ ቢስሚላህ ፈንገስ እኮ ነኝ። በዩናይትድ ፈንገስ ነኝ። ዛሬ የኔ ቀን ነው። ገና እሰራለሁኝ። የኔ ምሽት ነው ቀን ነው የሚባለው። ዝም ብዬ መደዳውን ነው ቪዲዮ የምሰራው። ጠብቁ። ዩናይትድ ፋሚሊ ቪዲዮን ኮፒ ሊንክ፣ ፖስት፣ ላይክ እያደረጋችሁ አዳርሱ። ዓለም ላይ ይዳረስ ይሄ ቪዲዮ።
ግሎሪ ማን ዩናይትድ የሚያስገርም ትልቅ ርዕሰ ዜና ተፈጠረ መሰለኝ። ፈጽሞ የማንጠብቀው አሁን ኤምሬትስ ኢዝ ኖ ሎንገር ኤ ፎርትረስ። እዚህ ስቴዲየም ላይ አርሰናል የነበረውን ጥንካሬ የነበረውን የማሸነፍ መንፈስ በ12ኛ ተጫዋች በደጋፊው የሚያገኘው ከቅርብ ጊዜ ወዲህ በተለይ በእነዚህ ዓመታት ሲያገኝ የነበረው ሞቅ ያለ ድጋፍ ዛሬ ማን ዩናይትዶች መጥተው ይህንን ስሜት ነው የሰበሩት። ይሄ ይሆናል ብለን ፈጽሞ አላሰብንም። ካሪክ በኃላፊነት ሲመጣ የሊጉን አንደኛ የሊጉን ሁለተኛ ሁለቱንም አሸንፈው ከሁለቱም 3 ነጥብ 6 ነጥብ ነው ያገኘው አርሰናል። ከቻላችሁ ድረሱብን ካልቻላችሁ አጩብን እኛለን ከቻላችሁ ድረሱብን ካልቻላችሁ አጩብን ወያና ለፈለፍሽ ሜዳው አረንጓዴ ነው። ዳኛው ጥቁር ለብሷል። ደግሞ ሰላም ጥንት ለዜሮ አሸንፈዋል። ዳኛው እንትን ምንድነው ሜዳው ቀይ ቢሆን አስቧል። አቴታ በመሃል አጥቅሷል። የሱምባ ነው። ይሄ ዘፈን ለወያለው ነው ላኩለት። ሰላም ነሽ ሆይ ጤና ድምፅሽ ጠፋ ምን ነው ይኸው ተሸንፈሽ ሰላሜን አገኘው የማንቼን ውለታ መቼም አልረሳውም ሜዳሽ ድረስ ሄዶ ዊን አርጎ መምጣቱን ወያለው ሰላም ነው ያገኘ ነው። በቃ ሰላም ማንቼ ሰላም አስከባሪያችን። እሺ አሁንስ ትበላላችሁ አበሉም። ዘንድሮ ደግሞ ለኛ ከአርሰናል ውጪ ላለነው ደጋፊ ደብል ቻንስ ነው ጭዊው። ሲቲ አለ፣ ሲቲ ካልቻለ ደግሞ ቪላ አለ። በቃ ቪላ ራሱ ከባድ ጨዋታ አሸንፏል። 4 ነጥብ ነው። በቃ አሁን ከስር ናቸው። በቃ ዘንድሮም አትበላም እና ፈጣሪ ይመስገን ካሪክ ይችላል። እግዚአብሔርን በቃ ካሪክ ይችላል። ማንቸስተርም ይችላል። የዛሬው የካሪክ የመጽሐፉ ጅማሬ ምን ይመጣል ነው ያራዳ ልጆች ማለት ነው። ኦንጎል ማንቸስተር ዩናይትዶች ለአርሰናል አሳልፈው ሰጡ። ምን ይመጣል? ሴት ፒስ በተገኘች ኳስ አርሰናሎች ጎል አስቆጠሩ። ምን ይመጣል? ማቲያስ ኩኛ ዶርጉ ምን አይነት አውሬ ጭራቅ የሆነ ጎል ነው ያራዳ ልጆች። ማንቸስተር ዩናይትድ ከጨዋታው በፊት ቪዲዮ ሰርቼላችሁ ነበር። ነገር ግን ቲክቶክ በጣም ቪዲዮ እያዘነ ያለው ሼር ኮፕሊንክ እያረከው ገባውና ያንን ቪዲዮ ማየት ትችላለህ። ማንቸስተር ዩናይትድን የሚያክል አንድ ቡድን ለዋንጫ ሲጮት የሚያሰናክል እንደዚህ አይነት የተመታ ቡድን የለም ያራዳ ልጅ። ማንቸስተር ዩናይትድ አንተ ለዋንጫ እየሮጥክ ካገኘህ ችግር አለ ማለት ነው። ይህንን ማወቅ አለብህ ቀድሞ ማለት ነው። ምን እንደተፈጠረ ባይታወቅም አንደኛና ሁለተኛ ደረጃ ላይ ያሉ ክለቦችን ጥጋቸውን አስይዟቸዋል በሚገራርም ሁኔታ ማለት ነው። ዛሬ ኳስ ሰጡ፣ ምንም ሰጡ። ማንቸስተር ዩናይትዶች ግን 3 ነጥቧን ወደ ቤታቸው ይዘው ነው የመጡት። ምን አይነት ጎል! ወደ ፈለጉበት መንገድ መርተው የፈለጉትን ነጥብ ይዘው ነው መውጣት የቻሉት ማለት ነው። ዛሬ ለማንቸስተር ዩናይትድ ማጨብጨብ ውዴታ አይደለም ግዴታ ነው። ያራዳ ልጅ ሀሳብ አስተያየት ኮሜንት ላይ በደንብ ሼር ኮፕሊንክ መደረግ እንዳይረሳ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነው። ምሽጉን ደረመሱትኝ። ልክ ማንቸስተር ሲያገባ ደጋፊዎቹ ምን እንዳሉ ታውቃላችሁ? ይችላል ማንቼ ይችላል አሉ። እውነት ነው፣ ማንቼ ዛሬ ይችላል። ትችላላችሁ።
አንድ ሳምንት ሙሉ ማሊያችሁን ልለብስ ነው ቃል በተግባር። በቀጣይ ቪዲዮ የእናንተ ማሊያ ለብሼ ነው የምመጣው። ወይኔ አፍልቼ ነበር። እስቲ ይሄ ማሊያ ያምርብኛል አያምርብኝም የሚለውን የስራኒስት አርቴታ የስራኒስት በቀጣይ ቪዲዮ እንገናኛለን። አልደበረኝም፣ ምንም አልመሰለኝም። ነድጃለሁ፣ ተቃጥያለሁ። እንዲህ ይቻላል እንዴ? ቆይ እንዲህ ይቻላል? ቀርቦልህ ምግብ ብላ እየተባልክ አልበላ፣ ተጠቅልሎልህ ጉረስ እየተባልክ አልጎርስም። አረ ምን አይነት እንዴ! መለሳለሁ በሌላ ቪዲዮ።